አድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ የመጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? እስኪ ድገምልኝ። አይበለውና መድኃኒዓለም ያው ረጅም ዓመት እድሜ ያጠግብሽ። አሜን። እና ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አገልግሎት አለሽ። የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? በጣም በቃ የመጨረሻውን አገልግሎትሽ ቀን ላይ እና በጣም በቃ ይሄንን መዝሙር ነው ዛሬ መርጬ ጉባኤው ጋራ በዚህ ያህል ኤነርጂ የምዘምረው የምትይው? በጣም ብዙ መዝሙሮች አሉ። ከዛ ውስጥ በጣም ከነቁጥሩ የሚነካሽ የሃና ተክሌ ምን የሚለው ሀብተ ሰማይ እንስማ አይደል? አይመስላችሁ? ሲያልፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር። ሲያልፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር። ጨለማው ዳግም በማይሰፍንበት ፀሐይም ጨረቃም በሌሉበት በጉ ብርሃን ነው ያበራል። ሀገር በክርስቶስ ይደምቃል። ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ። ዓይን ያላየው ጆሮም ያልሰማው ጌታ ለሚወዱት ያዘጋጀው ነፍሳቸው በበጉ ደም ላጠቡ የሰፋውን መንገድ ጥለው ለዘለቁ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ
ሃሌሉያ! እንዴት ድንቅ ነገር ነው! ጌታ እግዚአብሔር አምላክ አብዝቶ ይባርክሽ ምስር። በዚሁ አጋጣሚ የመጨረሻውን እንደው ስናነሳ እና የስንብት ማንን ቴንኪዩ ማለት ትፈልጊያለሽ? አልበምስ እየሰራሽ ነው ወይ? ወደፊት በምን እንጠብቃት ምስርን? አሁን አንድ ሲንግል እየሰራሁኝ ነው። ቻሌንጅ በጣም ብዙ ቻሌንጅ አለው፣ ግን በጣም ፓወርፉል እንደመሆን አምናለሁ። ያ መዝሙር በጣም ፓወርፉል እንደሆነ ጠላት አይቶ በጣም በተለይ አንድ መዝሙር አንድ ሲንግል ለመልቀቅ በጣም እየታገልኩ ነው ያለሁትና መልእክትም ይነገረኛል ቸርች ላይና ምንድነው የምር ምድርን እንደሚሸፍን ለብዙ ሰው መጽናናት እንደሚሆን አወቀ። በቃ ጠላት ያውቃልም ሲጀምር ስለሚያውቅ በጣም በብዙ መንገድ እየታገለኝ ነው። በጣም በብዙ እና ግን ጌታ መልካም ነው ለራሱ። እኔ እንዲያልኩኝ ማለት በጣም ደከመኝና በጣም አልቅሼበታለሁ በሱ መዝሙር ማለት ነው በጣምና ሰው እንዴት ነው መዝሙር ታዲያ የምለቀው አልኩኝ። እንዴት ነው ባንዴ ሰርቶ ባንዴ የምለቀው? እኔ በጣም ቆይቻለሁ ካሰብኩኝ ስቱዲዮም ከሰጠሁት ምናምን፣ ግን በጣም ብዙ ነገር አለና በጣም ተፈተንኩኝ እና በቃ እግዚአብሔር አልኩኝ እሷ ታውቃለችና ለክብሩ ለራሱ ለክብሩ ሲል በራሱ ጊዜ እንደፈለገ ያድርገው በቃ ቤት ተውኩኝ ማለት ነው። በጣም ብዙ ግጥሞች አሉኝ እጽፋለሁ፣ ዜማም እግዚአብሔር ይሰጠኛል ምናምንና አስቱንም ማውራታለሁ ምናምን ሳንሱር ታደርግልኛለች ምናምንና እየሰራሁኝ ነው እና ያ መዝሙር ያው ሙዲቷን እንደሚሸፍን በቅርብ ቀን ይለቀቃል መዝሙር። ዋው ፕሬዝ ጋድ! እግዚአብሔር ይመስገን። ትልቅ ነገር ነው። ቴንክ ዩ የምታያቸው ሰዎች ካሉ አጋጣሚውን እንጠቀምበት ብዬ ነው። እሺ በመጀመሪያ እግዚአብሔርን አመሰግናለሁ። እዚህ ደረጃም አልደርሰውን አቅም የሌላትን ምንም ያልነበራትን ሴት እዚህ ለዚህ ደረጃ ስላበቃኝ ለራሱን ለክብሩ ስላደረገኝ የክብሩ ዕቃ ስላረገኝ እግዚአብሔርን በደንብ አድርጌ እግዚአብሔርን አመሰግናለሁ። በመቀጠል ደግሞ እዚህ ደረጃ በሚዲያ እንዲታይ እዚህ ደረጃ እንድደርስ ላደረገኝ ለነቢይ ሄኖክ ግርማ እሱን በጣም አመሰግናለሁ። እግዚአብሔር ያክብርህ። በጣም የሪል አባት ነው እሱና በጣም አመሰግናለሁ። በጣም ነው የምወደው። በመቀጠል ጓደኞቼን አመሰግናቸዋለሁ። ቤተሰቦቼን በደንብ አድርጌ አመሰግናለሁ። ሀኒዬንም በጣም ነው ማመሰግናት። እሷ ማለት ስለሷ እንዲህ ቃል የለኝም ለመናገር ማለት ነው። ጀስት እንደ እናቴ እኩል ነው፣ በቃ ከእናቴ እኩል ነው ማየትና በብዙ የህይወት ውጣ ውረድ ውስጥ እሷ ነበረች። ብዙ ነገር እንዳልፍ ጥንካሬ ነበረች እና በጣም ነው ማመሰግንሽ። በጣም ነው የምወድሽ። ሩጫው አይደል ወይ ፍለጋ እርካታን ፍለጋ ሁሉም በየፊናው ሚለው ደፋ ቀና ሚለው ጎንበስ ቀና ገንዘብ ቁስል እንጂ ረፍት መች ይገዛል? በየደረሰበት ሰው ሀሳብ ይገዛል። ሰላም ማደሪያው ኢየሱስ፣ እረፍት ማደሪያው ኢየሱስ፣ ደስታ ሀገሩ ኢየሱስ፣ እረፍት መኖሪያው ኢየሱስ ኢየሱስ በላው ጠጣው ትርፌ ምንድነው? አጌጥኩ ለበስኩ ትርፌ ምንድነው? ተማርኩ አወቅኩ ትርፌ
ምንድነው? ምድር ሞላለኝ ትርፌ ምንድነው? ኧረ እኔ በእንጀራ ብቻ ኧረ አልኖርም። ኧረ እኔ በምድሩ ብቻ ኧረ አልኖርም። ኧረ እኔ በእንጀራ ብቻ ኧረ አልኖርም። ኧረ እኔ በምድሩ ብቻ ኧረ አልኖርም። ክፍተቴ ሌላ ነው ጉድለቴ የማልሞላው በማንነቴ ሮጬ ሮጬ ትርፌ ድካም ነው የነፍስ እርካታዬ ጌታ ባንተ እኮ ነው። እንኳን ያንተ ሆንኩኝ አወቅኩ እንኳንም እንዳልችል ሆኛለሁ ለሌላ እንዳልሆን የማምነው እውነት በፍቅር ይዞኛል ሌላ ሌላ እንዳላይ ውስጤን ሞልተዋል። አሰብኩት ራሴን ካንተ ውጪ አሰብኩት ወጥቼ ከቤት ባዶ ነኝ ቅብዝብዝ የሌለኝ እውነት እኔ አልችልም ሰው አልሆንም በሌለህበት አሰብኩት ራሴን ካንተ ውጪ አሰብኩት ወጥቼ ከቤት ባዶ ነኝ ቅብዝብዝ የሌለኝ እውነት እኔ አልችልም ሰው አልሆንም በሌለበት። ዋው! ኢየሱስ ጌታ ነው። እውነት እኮ ነው አይደል? ያለ ጌታ አይሆንም። ፍጻሜያችንም ዘመናችንም ከኢየሱስ ጋር ሲሆን እንዴት ውብ ነው። አገርኛ መዝሙሮችንም በጣም ነው የምትጫወችው። እግዚአብሔር ይባረክ። this is wonderful። ምስሪዬ በጣም ስለነበረን ጊዜ እጅግ አድርጌ በአድማጭ ተመልካቾች በኢትዮጵያውያን በኤርትራውያን በመላው ዓለም ላይ ባሉ ቅዱሳን ስም በግሎሪ ዞን ሚዲያና በቲቲቪ ወርልድ ዋይድ ቻናል ቤተሰቦች ስም እጅግ አድርጌ አመሰግናለሁኝ። በጣም ድንቅ ቆይታ ነበረን። በብዙ ደግሞ ክብር ደግሞ በሌላ ጊዜ በሌላ የምስራች ጋር እንገናኛለን። ቴንክ ዩ ሶ ማች ለምልሚ እና እስኪ እንቀባበለው እስኪ አልችልም መቆዘም ማዘን ጌታዬ አብርቶት ፊቴን ጨለማ ዙሪያዬን ሲከበኝ አምላኬን አይቼው አሳከ